ሰላም ለእናንተ ይሁን ወንድሞቼና እህቶቼ፣ እንዴት ቆያችሁ? ዛሬም ደግሞ በልቤ ውስጥ ያለን አንድ ሐሳብ ላካፍላችሁ ወደዚህ መጥቻለሁ። ለማካፍልበት ሐሳብ እንደ ርዕስ እንዲሆነኝ ሁሉ ከእርሱ ሁሉ በእርሱ ሁሉ ለእርሱ ነውና እንኪያስ እኔ ስለምን ልመካ በሚል ሐሳብ ላካፍላችሁ እወዳለሁ። የምንመሰረትበት የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ይሆናል። ጠቅለል ያለውን ሐሳብ ለማየት እንዲመቸን ነው። ሐሳቡ በእርግጥ ሰፊ ነው፣ ነገር ግን በምችለው አቅም ቶሎ ብዬ አሳጥሬ ላቀርብላችሁ እወዳለሁ። ሁላችንም እንደምናውቀው የቆሮንቶስ ቤተክርስቲያን ጳውሎስ በወንጌል ጉዞ ውስጥ የመሰረታት ቤተክርስቲያን እንደሆነች እናውቃለን። ለአንድ ዓመት ተኩልና ከዛ በላይ ጊዜ ለሚሆን ጊዜ አስተምሯቸው ቤተክርስቲያንን ተክሎ እንደሄደ መጽሐፍ ቅዱሱ ይነግረናል። ጳውሎስ ያችን ቤተክርስቲያን አስተምሮ መስርቶ ከሄደ በኋላ በቆሮንቶስ ቤተክርስቲያን ውስጥ የተለያዩ ችግሮችና የተለያዩ ውድቀቶች በቅዱሳኑ ሕይወት እንደተገኙ ይኸው መጽሐፍ ይነግረናል። የተለያዩ ውድቀቶች ውስጥ ገብተው እንደሆነ መጽሐፉን ስናነብ እናገኘዋለን እና ከገቡባቸው ውድቀቶች መካከል ምንድናቸው ካላችሁኝ፣ አንደኛ በክርስቶስ የሚሆን ህብረትን ማጣት፣ የዝሙት ችግር፣ ቅናትና ክርክር የሞላበት ስጋዊነት፣ ለቅዱሳን የሚሆን ፍቅር መቀዝቀዝ፣ እንዲሁም ደግሞ የእግዚአብሔርን ቃል እየቀላቀሉ መሸቀጥ፣ የጸጋ ስጦታንና ካራክተር ችግሮች የነበሩባቸው እንደነበረ ይሄው መጽሐፉ ይነግረናል። እናንተ ሌሎቹን ደግሞ በደንብ ማየት ትችላላችሁ እና በጣም ብዙ የሆኑ ችግሮች ነበሩባቸው። ከዚህ የተነሳ ቤተክርስቲያኗ በጣም ተከፋፍላ በጣም ነውጥ ውስጥ በነበረችበት ጊዜ ነው ጳውሎስ ይሄንን መልእክት የሚጽፍላቸው። ነገር ግን አንድ ነገር እንድናስተውል የምፈልገው እነዚህ ብዙ የሆኑ ችግሮች በቆሮንቶስ ቤተክርስቲያን ውስጥ ቢኖሩም ለነዚህ ሁሉ ችግሮች መፈጠር ዋና ምክንያት ሆኖ ያገለግል የነበረ አንድ በቆሮንቶስ ቤተክርስቲያን ውስጥ ይታይ የነበረ አንድ ትልቅ ችግር አለ። ለሌሎቹ ችግሮች ሁሉ እንደ ምንጭ እንደ ስር ሆኖ ያገለግል የነበረ አንድ ችግር ነበረ። ያም ችግር ምንድን ነው ካላችሁኝ፣ የትምክህተኝነትና የመታበይ የትዕቢት ችግር ነበረ እና ይህንን በቆሮንቶስ ቤተክርስቲያን ውስጥ ማን ሊያስገባው ቻለ ካላችሁኝ፣ መጽሐፉን ስታጠኑ ነቢያት ሳይሆኑ ነቢያት ነን የሚሉ፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉ ሐሰተኞች ነቢያትና መምህራኖች እንደነበሩ መጽሐፍ ቅዱሱ ራሱ ያስተምረናል። ከነዚህ ሰዎች የተነሳ ይሄ ነገር በቆሮንቶስ ቤተክርስቲያን ውስጥ ከመግባቱ የተነሳ ለተለያየ መከፋፈል፣ ለተለያየ ችግርና ለተለያየ ውድቀቶች እንደተዳረጉ መጽሐፍ ራሱ ያብራራልናል እና ጳውሎስ ከዚህ ችግር እንዲወጡ ይህንን የመታበይንና የትምክህተኝነትን የትዕቢትን ነገር ከስር መሰረቱ እንዲያጠሩት እንዲነቅሉት በዚሁ በአንደኛ ቆሮንቶስ እና ሁለተኛ ቆሮንቶስ መጽሐፍ ውስጥ ጳውሎስ የሚሰጣቸው እንደ እግዚአብሔር ቃል የሆነ መረዳቶች አሉ እና ከዚህ ነገር ወጥተው ቀድሞ ወደ ነበረው ትክክለኛ የክርስትና ሕይወት እንዲመለሱ መጽሐፍ ቅዱሳዊ የሆነ እንዲያውቁት የሚገባ መረዳቶችን ጳውሎስ ሲሰጣቸው እንመለከታለን እና እነዛን መረዳቶች ነው ዛሬ እንድናይ የምፈልገው እና ነገር ግን እነዛን መረዳቶች አንድ በአንድ ማየት ከመጀመራችን በፊት አንድ ነገር ብናደርግ በጣም ደስ ይለኛል። ምንድን ነው ካላችሁኝ፣ ለአንድ ክርስቲያን በክርስቶስ ኢየሱስ ላመነ አንድ ክርስቲያን የትህትና ሕይወት እንዲኖር የግድ የሚሉት ነገሮች ምንድን ናቸው? አንድ ክርስቲያን በክርስቶስ ኢየሱስ ያመነ ጌታን የሚከተል የትህትና ሕይወት እንዲኖር የግድ የሚሉት የሚያስገድዱት ነገሮች ምንድን ናቸው የሚለውን ከዛ ቀደም ብለን ብናይ ደስ ይለኛል። ስለዚህ የመጀመሪያው እኛ ክርስቲያኖች የትህትናን ሕይወት የግድ እንድንኖር የግድ ከሚሉን ነገሮች መካከል አንዱ
ጌታችን ኢየሱስ ክርስቶስ እንደዚህ ብሏል፣ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ብሏል። እንግዲህ ጌታችን ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝ እንዳለ ከጌታችን ከኢየሱስ ክርስቶስ ሕይወትን እንደተካፈለ የጽድቅ ዘርን እንደተካፈለ አንድ ሰው የግድ በእርሱ ውስጥ የሚገኝ የጽድቅ ፍሬ በእኛ ውስጥ ሊገኝ የግድ ነው። በእሱ ውስጥ ያለ የትህትና ሕይወት በእኛ ውስጥ ሊገኝ የግድ ነው። ይህ ከትእዛዝም ጭምር ስለተሰጠን ማለት ነው። ከእርሱ ዘር ተካፍለናል። ያ ዘር በእኛ ውስጥ ፍሬ ሊኖረው ሊታይ የግድ ስለሆነ ማለት ነው። ሁለተኛ ምክንያት ካላችሁኝ እግዚአብሔር ጨርሶ በእኛ ሕይወት የትምክተኝነትንና የመታበይን ሕይወት ፈጽሞ ሊያየው አይፈልግም እና መጽሐፍ ቅዱሳችን ለዚህ ማስረጃ ከፈለጋችሁ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ብሎ መጽሐፋችን ሲናገር እንመለከታለን። ሌላ ምሳሌ ከፈለግን እዚሁ የቆሮንቶስ መጽሐፍ ምዕራፍ 12 ላይ እግዚአብሔር በራሱ ፈቃድ ጳውሎስን በመንፈስ ወስዶ ወደ ሶስተኛው ሰማይ የሰው ልጅ ሊናገረውና ሊያየው ማይችለውን ድንቅ መገለጥ ካሳየው በኋላ እግዚአብሔር ራሱ በራሱ ፈቃድ ካሳየው በኋላ ነገር ግን እንዳይታበይ ብሎ የስጋውን መጎሸሚያ የሚሆን በሽታን ጳውሎስ ላይ እንዳስቀመጠ መጽሐፍ ቅዱሳችን ይናገራል። ስለዚህ ሁለተኛ ምክንያት በፍጹም እግዚአብሔር በእኛ ሕይወት የትምክተኝነትን ሕይወት የመታበይን የትዕቢትን ሕይወት ሊያየው ፈጽሞ አይፈልግም። ሶስተኛ ምክንያት ምንድን ነው ካላችሁኝ ይሄው የቆሮንቶስ ቤተ ክርስቲያን ምሳሌያችን ነው። የእናቱን ሚስት አግብቶ የተቀመጠው ከድፍረቱ ከትዕቢቱ የተነሳ ነውና፣ ሶስተኛ ወደ ተለያየ የኃጢአት ሕይወት ውስጥ እንዳንገባ የትህትና ሕይወት እንድንኖር የግድ ይለናል ማለት ነው። ሌላውስ ያላችሁኝ እንደሆነ እግዚአብሔር ካስቀመጠን ከፍታ እግዚአብሔር ካስቀመጠን ደረጃ አይወድቁ አወዳደቅ እንዳንወድቅ ነው። ለዚህም ምሳሌያችን ደግሞ ናቡከደነጾር ነው እና ወደ ሜዳ ሄዶ ሳር እንዲበላ ከዛ ክብሩ ላይ ወድቆ ሳር እንዲበላ እንደተገደደ መጽሐፋችን እንደ እንስሳ እንደሆነ መጽሐፋችን ይናገራል። ሌላው ደግሞ በአዲስ ኪዳን የምናገኘው ያ ንጉሥ ነው። ጴጥሮስን አሳስሮ ሊያስገድለው እየጠበቀ ባለ ጊዜ ንግግር እያደረገ መልአኩ በትል መቶት እንደሞተ መጽሐፋችን ይናገራል። ቶሎ ቶሎ ምለው ያው ታሪኩን እናንተ እንድታዩት ነው ከሰዓት አንጻር። ሌላው ደግሞ ሴጣን ራሱ ነው ከነበረበት ከፍታ የወደቀው በትዕቢቱ ራሱን ከፍ በማድረጉ ነው። ስለዚህ ነው ማለት ነው። እና የመጨረሻው ሌላው ምንድን ነው ካላችሁ እግዚአብሔር በሕይወታችን የሚያመጣውን በረከት በግል ሕይወታችን ሊሆን ይችላል፣ እንዲሁም ደግሞ በእኛ አልፎ እግዚአብሔር ለብዙዎች የሚሆንን ስራ ሊሰራ በአገልግሎት ሊሆን ይችላል፣ በተለያየ አቅጣጫ ሊሆን ይችላል። በእኛ አልፎ እግዚአብሔር የሚሰራውን ስራ እንዳያቆም ወይም እንዳይገድብ ስለሚያደርግ ነው ማለት ነው። ለዚህ ምሳሌ መውሰድ የምንችለው እዚሁ የሐዋርያት ሥራ ምዕራፍ 12 ላይ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል ብሎ ጳውሎስን እንዳለው እንመለከታለን። ያንን ራእይ ካሳየው በኋላ እንዳይታበይ የስጋውን መጎሸሚያ አረገበት። ለምን? እግዚአብሔር ቀጥሎ በጳውሎስ ሕይወት መስራት የሚፈልገው ነገር ስላለ ያ መስራት የሚፈልገው ነገር በጳውሎስ መታበይ እንዳይቆም ሰው ብቻ መሆኑን እንዲረዳ ነው ያንን የስጋ መጎሸሚያ ያደረገበት። ሌላው ምሳሌ አንዴ ሆሊ ስፒሪት ቸርች ታምራት ነቢይ ታምራት አጠር የሚለው ቀላ የሚለው ነቢይ እንደዚህ ቀጥታ ኢንተርቪው ሲያደርግ የሰማሁት ነገር ነው እና እግዚአብሔር ወደ አንድ ድቅድቅ ጨለማ ውስጥ በሌሊት ራእይ ወሰደኝና ከዛ ከድቅድቅ ጨለማ ውስጥ ከላይ ወደ ታች እየጮሁ የሚወረወሩ የሰዎችን የነፍሳትን ድምፅ እሰማ ነበርና በጣም ተጨንቄ
ጌታ ሆይ ምንድን ነው ይሄ ብዬ ስጠይቀው ይሄ ወደ ሲኦል የሚወረወሩ የሰዎች ነፍሶች ነው እና እኔ ብዙ ባንተ አልፌ ልሰራ ሕዝብን ላድን ወድጄ ሳለ አንተ ግን ታበይክ አለኛለ እና ምን ልላችሁ ነው? ከነዚህ ነገሮች አንጻር የግድ አንድ ክርስቲያን በህይወቱ በትህትና ህይወት እንዲኖር የግድ ይለዋል ማለት ነው። ስለዚህ ቀጥታ ጳውሎስ ለቆሮንቶስ ሰዎች ከዚህ አይነት የህይወት ምልልስ በትምክተኝነት በትዕቢት ከሚመላለሱበት ህይወት ወጥተው ወደ ትሑታን ወደ ሆነ ህይወት እንዲገቡ የሰጣቸውን መረዳቶች አንድ በአንድ እንድንመለከት እፈልጋለሁ። የመጀመሪያው የሚገኘው አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይናገራል። ይህንን ጳውሎስ ይህንን መልእክቱን ሲጽፍ እዚህ ጋር የነበረው ሀሳቡ ምንድን ነው? ለጣዖት ስለተሰዋ ስጋ ነው እና ስለመብላት እና ስላለመብላት ነው። ምን ብለው ያስቡ ነበረ? ለጣዖት የተሰዋው ስጋ ባለቤትነቱ ንብረትነቱ የማን ነው? የጣዖቱ ነው። ለእግዚአብሔር የሚሰዋው ደግሞ የሚሰዋው ያ ንብረትነቱ የእግዚአብሔር ነው ብለው ነው የሚያስቡት። ነገር ግን ጳውሎስ ምን ይላል? ከዚህ ነገር ሁሉ የእግዚአብሔር ነው። ሰዎች ሮንግ በሆነ መንገድ ሊያውሉት ይችሉ ይሆናል እንጂ የነገር ሁሉ ምንጭና ባለቤት እግዚአብሔር ነው የሚለውን ነገር ሊያሳያቸው ፈልጎ ነው ይህንን የጻፈው። ግን በዚህ ውስጥ የሚያስደንቅ ሚስጥር አለ። ምን ብሎ ነው የሚጀምርልን? ነገር ሁሉ ከእርሱ የሆነ እኛም ደግሞ ለእርሱ የሆነን አንድ ጌታ እግዚአብሔር አብ አለን። ነገር ሁሉ ደግሞ በእርሱ የሆነ አንድ እኛም ደግሞ ለእርሱ የሆነን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ነው የሚናገረው። ይሄ ነገር በጣም ጥልቅና ሰፊ የሆነ ማብራሪያ የሚፈልግ ነገር ነው። ነገር ግን እንደው ጠቅለል ባለ መንገድ ስገልጸው የፍጥረተ ዓለሙ ሁሉ የሚታየውም የማይታየውን ፍጥረት ዓለም ሁሉ እንደዚህ አይነት መልክና እንደዚህ አይነት ይዘት እንዲይዝ የነገሩ ሁሉ ምንጭ የሐሳቡ ምንጭ እግዚአብሔር አብ ነው። የትኛውም ነገር እንደዚህ ሆኖ የመገኘቱ ምስጢር የእግዚአብሔር አብ ሐሳብ ነው። የሐሳብ አመንጭው የነገር ሁሉ ሐሳብ አመንጭው እግዚአብሔር አብ ነው። እንዲሁም ደግሞ ይሄ ፍጥረተ ዓለሙ እንደዚህ ሆኖ እንዲፈጠር የተፈጠረው ደግሞ በጌታ በኢየሱስ ክርስቶስ ነው። በሱ የሆነ ነው። እኛ ራሱ ከእግዚአብሔር አብ ሐሳብ በክርስቶስ በኩል የተፈጠረን ፍጥረቶች ነን ብሎ ነው ጳውሎስ የሚናገረው። ስለዚህ የሚሰጣቸው አንድ መረዳት ምንድን ነው? የነገር ሁሉ ምንጭና ባለቤት፣ የነገር ሁሉ መውጫ መገኛ ማን ነው? እግዚአብሔር አብ ነው። የመፈጠሪያው መንገድ ደግሞ የመገኛው መንገድ ደግሞ በክርስቶስ ኢየሱስ ነው ብሎ ነው የሚያስተምረው። ስለዚህ የነገር ሁሉ ባለቤት እሱ ነው። የሆነው ደግሞ በክርስቶስ ነው። ለማ መልሶ ደግሞ ለእግዚአብሔር አብ ነው፣ ለማንም አይደለም። ስለዚህ ይህንን መረዳት ያዙ። የነገር ሁሉ ምንጭና ባለቤት እኛ አይደለንም። ማን ነው? እግዚአብሔር አብ ነው ብሎ ከዚህ ከትምክተኝነት ህይወት እንዲወጡ ጳውሎስ ይህንን ምስጢር ያስተምራቸዋል። ይህንን ካልን ወደ ሁለተኛው ሐሳብ ስንሄድ ሁለተኛው የሚገኘው በቆሮንቶስ ምዕራፍ አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 6 እስከ 7 ያለውን ክፍል
እንድናነብ እፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 6 እስከ 7 እንደዚህ ይላል። ወንድሞች ሆይ ስለ አንዱ በአንዱ አንዳችሁ እንዳይታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህንን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ። አንተ እንድትበልጥ ማን አድርጎሃል? ያልተቀበልኸውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበለ የምትመካ ስለምንድን ነው ብሎ ጳውሎስ ይጠይቃል። ሁለተኛው ምንድን ነው ካላችሁ የሚሰጣቸው መረዳት በእኛ ዘንድ ያለው ነገር ሁሉ ከእርሱ የሆነለት ነገር ሁሉ በእርሱ የሆነ ነገር ሁሉ ለእርሱ ከሆነው ከእግዚአብሔር ዘንድ የተሰጠን እኛም ደግሞ የተቀበልነው እንጂ ከራሳችን ያመጣ ነው ከራሳችን ማስተዋልና ከራሳችን ብቃት ያመጣ ነው አንዳች ነገር የለም ነው ብሎ የሚያስተምራቸው። አንተ የተቀበልክ ስትሆን እንዴት ትመካለህ? አንተን ከሌላው የበለጠ ሊያደርግ የሚችል ምንድን ነው? አንተ ጋር ያለው ነገር እኮ ከአንተ የመጣ አይደለም። ከአንተ ብቃት ከአንተ ችሎታ የመጣ አይደለም። ከማን ነው ካልከኝ ለእያንዳንዱ እንደወደደ ከሚሰጠው ከእግዚአብሔር ዘንድ ተሰጥቶህ እንጂ አንተ በብቃት ያመጣኸው እናንተ በብቃታችሁ በችሎታችሁ ያመጣችሁት አይደለም። ስለዚህ ሁለተኛ የሚሰጣቸው መረዳት ምንድን ነው? በእኛ ዘንድ ያለ የትኛውም ብረት፣ የትኛውም ችሎታ፣ የትኛውም የጸጋ ስጦታ ቢሆን እኛ የተቀበልን እንጂ ያመጣን ሰዎች ለዛ ነገር የመገኛ ምክንያት የሆንን ሰዎች አይደለም። ስለዚህ የተቀበለ ደግሞ የተሰጠው ደግሞ ሊኩራራ ሊታበይ አይችልም። ለምን? ከራሱ ስላላመጣው። ስለዚህ ጳውሎስ ሌላ ስፍራ ጳውሎስ ተከለ፣ አጵሎስ አጠጣው፣ የሚያሳድግ ግን እግዚአብሔር ነው አላቸው። ስለዚህ እኛ የተሰጠንን ኃላፊነት እንወጣለን። የማሳደጉ ግን የእግዚአብሔር ነው የኛ አይደለም ብሎ ግልጽ የሆነ ነገር ሲያስቀምጥልን እንመለከታለን በዚሁ ክፍል ውስጥ። ስለዚህ ሁለተኛ የሚሰጣቸው ትልቁ ሚስጥር ምንድን ነው? በእኛ ዘንድ ያለ የትኛውም ችሎታና ጥበብ ይሁን የትኛውም እውቀት፣ ገንዘብ ይሁን የነገር ሁሉ ምንጭና ባለቤት ከሆነው ከእርሱ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ዘንድ የተሰጠን ነው። ሁሉ ለማን እንዲሆን? ለእርሱ እንዲሆን። ስለዚህ ይህንን በደንብ እንዲያስተውሉት ጳውሎስ ይነግራቸዋል። ሶስተኛ ምንድን ነው ካላችሁኝ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ያለውን ሐሳብ ነው። የተወሰነ ላንብብና ሐሳቡን አወራለሁ። እንደዚህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ካለ በኋላ ወደ ታች ወርጄ ቁጥር 26ን ሳነብ ምን ይላል? ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጠጎች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ብሎ ጳውሎስ ይነግረናል። ሶስተኛው የሚሰጣቸው ከዚህ ከትምክተኝነት ከመታበይ ህይወት እንዲወጡ የሚሰጣቸው ሶስተኛና ትልቁ ሪዝን ምንድን ነው? እግዚአብሔር የመዳኑን መንገድ በልጁ በኢየሱስ ክርስቶስ በማመን ብቻ ካደረገበት ትልቅ ምክንያቶች መካከል አንዱ
ሌላም ምክንያቶች አሉት። እግዚአብሔር የማዳኑን ሥራ በልጁ በኢየሱስ ክርስቶስ በእምነት ብቻ ከማድረጉ ዓላማዎች መካከል አንደኛው ትልቁ ምንድን ነው ካላችሁን፣ ከሰው ልጆች የትምክህተኝነትን ጉልበት ሊሰብር ስለወደደ ነው። ጳውሎስ እዚህ ጋር የት አለ ጻፊስ የት አለ አዋቂ? በጥበባቸው የሚመኩ የጥበብን ትምክህት ሊሰብር፣ የአዋቂነትን ትምክህት፣ የጉልበትን ትምክህት እግዚአብሔር ሊሰብር። ለምን? በጥበብ መዳን እንደማይገኝ፣ በሀብት በንብረት በስልጣን መዳን እንደማይገኝ ሊያሳይ በስብከት ሞኝነት በክርስቶስ ብቻ እንዲያምኑ አደረገ። በየትኛው? በተሰቀለው። በየትኛው? ደካማ በሚመስለው በሱ በቀራኔው መስቀል ላይ በተሰቀለው በሱ ልጁ የመዳንን መንገድ አዘጋጀ። ስለዚህም ለዚህ ነው ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች ጉልበት አለን የምንመካበት ነገር አለን ብለው ለሚያስቡ ሰዎች ይሄ ጥሪ ፈንክሽን አላደረገም እነሱ ጋር። ነገር ግን እግዚአብሔር የዓለምን ጥበብ ያሳፍር ዘንድ የዓለምን ሞኝ የሆነ ነገር መረጠ። ጉልበት የሌለውን ነገር መረጠ። ለምን? ስጋ ለባሽ ሁሉ በእግዚአብሔር ፊት ምን እንዳይመካ። ስለዚህ በክርስቶስ ኢየሱስ የመዳናችን በዚህ በልጁ በኢየሱስ ክርስቶስ በማመን የመዳናችን ምስጢር ውስጥ አንደኛው ትልቁ ምስጢር ከኛ ህይወት የትምክህተኝነትን ነገር ሰብሮ እግዚአብሔር ሊያወጣ ነው። ስለዚህ ይሄንን ምን በሉ የቆሮንቶስ ሰዎች ተረዱ። መጀመሪያም ሲጀመር በመዳናችሁ ምስጢር ውስጥ ይሄ የትምክህተኝነትና የመታበይን የትዕቢትን ነገር እግዚአብሔር ሊሰብር ወዶ ነው በልጁ በኢየሱስ ክርስቶስ በእንደዚህ ባለ መንገድ የመዳንን ምስጢር ያደረገው። ስለዚህ ከእንደዚህ አይነት የትምክህተኝነት መንፈስ ምን በሉ ውጡ። እኛ የክርስቶስ ነን ብለው እነ ጳውሎስን አንፈልግም የሚሉ ነበሩ። ከዚህ የተነሳ የቆሮንቶስ ቤተ ክርስቲያን ውስጥ እኔ የአጵሎስ፣ እኔ የኬፋ፣ እኔ የጴጥሮስ ነን ብለው ተከፋፍለው እርስ በእርስ ይጋጩ ነበረ። ጳውሎስ ለዚህ ነው ምን ያላቸው? እኔ ስለ እናንተ ሞች ያለውን አላቸው። መጀመሪያ ቆሮንቶስ የሐዋርያት ሥራ ምዕራፍ 17 ላይ ሄዳችሁ ስትመለከቱ እግዚአብሔር ለእኔ የሚሆኑ ሰዎች አሉና በዚህ ቁጭ ብለ አስተምር፣ ቁጭ ብለ ስበክ ብሎ ለ1 ዓመት ተኩል ያስቀመጠው እግዚአብሔር ለእኔ የሚሆኑ ሰዎችን አሉኝ ብሎ ነው። እነሱ ግን ራሳቸውን ለማን አድርገዋል? ለአጵሎስ፣ ለኬፋ፣ ለጴጥሮስ፣ ለአጵሎስ፣ ለጳውሎስ ምናምን ከፋፍለዋል። አንዳንዶቹ ደግሞ የታበዩት ደግሞ እኛ እነ ጳውሎስ እነ ኬፋ ብዙም ለእኛ ነሰሰሪ አይደሉም፣ አያስፈልጉንም እና እኛ የክርስቶስ ነን ብለው የነ ጳውሎስን ሪጀክት ያደረጉ ሰዎች እንዳሉ መጽሐፍ ቅዱስ ጳውሎስ ይናገራል። ሰውነቱ ደቃቃ ነው፣ ንግግሩም የተናቀ ነው ምናምን የሚሉ የሚያጥላሉ የመዳን ምክንያት የገባባቸውን ሰዎች የሚያጥላሉ ሰዎች ነበሩ በቆሮንቶስ ቤተ ክርስቲያን ውስጥ። እነዛም ሐሰተኛ ነቢያት፣ ሐሰተኛ መምህራን እንደሆኑ መጽሐፍ ቅዱስ ይናገራል። ስለዚህ ከሚሰጣቸው ሶስተኛው ምክንያት መካከል እግዚአብሔር የማዳኑን ነገር በክርስቶስ ኢየሱስ የማድረጉ ምስጢር ከሰው ልጆች የትምክህተኝነትን ነገር ሊሰበር ነው። ይህንንም ለማወቅ ይህንኑ ቅድም ያነበርነውን ክፍል ስታነቡ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነውና። ከእግዚአብሔር ጽድቅን፣ ቤዛነትን፣ ቅድስናን በክርስቶስ እንታገኙ ከማን ነው የሆናችሁት? ከእግዚአብሔር አብ ሐሳብ አመንጪነት ነው፣ ፈቃድ ነው ብሎ ጳውሎስ ይነግራቸዋል። ስለዚህ አራተኛውና የመጨረሻው ሚስጥር ምንድነው? መጽሐፍ ቅዱስ የሚሰጠን በዚህ ክፍል ላይ የምናየው ሳያስተውሉ ለሚክቡ፣ ሳያስተውሉ ለሚያሞጋግሱ ሰዎች ቀጥታ እዛው በዛው መልስ ከኛ የሆነ አንዳች ነገር እንደሌለ ማሳወቅ መቻል እንዳለብን ጳውሎስ ይህንን ነገር ይናገራል። በዚሁም ክፍል ላይ እናገኘዋለን።
ሳያስተውሉት ሊያሞጋግሱን የሚፈልጉ ሰዎች አሉ። ልክ እንደዛ አይነት ሲመጣ በዛው ባሉን ሰዓት ቀጥታ ለራሳቸው መልስ መስጠት አለብን። እንደው መጽሐፍ ቅዱስ ሲናገር አገልግላችሁ በጨረሳችሁ ጊዜ የማንጠቅም ባሪያዎች ነን ይላል እና ሳያስቡ በምስጋናቸው ሊያሞጋግሱን፣ በቃ ያልሆነውን ስም ሊሰጡን፣ ከኛ ያልሆነውን ነገር እኛን ላይ ክብርን በመጨመር ሊያሳስቱን መጽሐፍ ቅዱስ ሰዎች በሚያመሰግኑት አፍ ይፈተናል ይላል መጽሐፍ። ስለዚህ ይህንን ነገር አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 8 ላይ ማግኘት እንችላለን። ዮሴፍን መመልከት እንችላለን። እንጀራ በዛውና ጠጅ አሳላፊው ህልምን አይተው በእስር ቤት በአንድ ጊዜ በተነሱ ጊዜ አንተ ህልምን እንደምትፈታ ሰምተናልና ህልማችንን ፍታ አሉት። ኖ እግዚአብሔር ህልምን እንዲፈታ ከሰጠው በቀር ህልምን የሚፈታ ማን ነው አለ። ህልም ፈቺ እኔ አይደለም እግዚአብሔር ስለሰጠኝ እንጂ በራሴ ብቃት የምፈታው አይደለም። የዳንኤልንም ህይወት ስታዩ መጽሐፉ ራሱ በዛ ሀገር ካሉ ሰዎች በጥበብ እጅግ የበለጠ ነው ይላል። ነገር ግን ዳንኤልን ንጉሱ አንተ ህልምን እንደምትፈታ አውቃለሁ፣ ይህንን ህልም ፍታለኝ ምናም ብሎ በጠየቀው ጊዜ ይህ ህልም ለአንተ የሚነገረው እኔ በዚህ ሀገር ውስጥ ካሉ ሰዎች ጠቢብና አንደኛ ስለሆንኩ አይደለም። ነገሩ እግዚአብሔር አንተ እንድታውቀው እንጂ እኔ የሚስጥር ገላጭ ሁሉን አዋቂ ስለሆንኩ አይደለም ብሎ ጳውሎስ ይናገራል። በአዲስ ኪዳንም ቅድም ያነሳውላችሁ የዛ የንጉሱ ታሪክ ጴጥሮስን አስሮ ሊገለው እየተጠባበቀ ንግግር በሚያደርግበት ጊዜ ሰዎች አረ ንግግሩ እንደ አምላክ ነው አሉ። ሰውየው ግን አይ እኔ አምላክ አይደለሁም ስርዓት ያዙ አላላቸው እና ዝም አለ። ደስ አለው እና ጴጥሮስን ሊፈታ የመጣው መልአክ በዛው እግረ መንገዱን በትል ተበልቶ እንዲሞት መታው ማለት ነው። አይናቸው እያየ መታው። ስለዚህ አንድ ጥሩ ነገር ነው ብዬ የማስበው እኔም በህይወት የምጠቀመው ምንድን ነው? ትዕቢት በውስጣችን እንዳይጸነስ ጥሩ መውጊያ፣ ጥሩ ማፈንጃ ምንድን ነው ካላችሁኝ፣ ያልሆነ ክብር እየሰጡ ለሚያሞጋግሱን ሰዎች ቀጥታው እዛው ሲናገሩ አይ ይሄ ከኔ አይደለም ከእግዚአብሔር ነው እንደዚህ ስትሎ አይመስልም፣ ግን ውስጥ ሊፈጠር የሚችለውን የትምክህትና የትዕቢት ነገር ወዲያው ያፈነዳል። እና አንዳንድ ሰዎች በቀልድም ይሁን በእውነትም የእግዚአብሔር ሰው፣ ኃያል ሰው፣ ብርቱ ሰው ምናምን ብለው ያወራሉ። ከቅንነት ዝም ብሎ ከጨዋታም ሊሆን ይችላል። እኔ ግን በጨዋታውም ጊዜ በሲሪየስም ጊዜ የሚመጣውን ከአንዱ ከእግዚአብሔር በቀር ኃያል የለም ብዬ መልሳለሁ። ለምን? ሊፈጠር ስለማይገባ፣ የትህትናን ህይወት ሊያሳጣኝ ስለማይገባ። ስለዚህ በትህትና ህይወት የሚኖሩ ሰዎች ምን ይመስላሉ? በዚህ ሁሉ ከእግዚአብሔር ዘንድ እንደሆነ፣ የነገር ሁሉ ምንጭ እግዚአብሔር እንደሆነ ያውቃሉ። ሁለተኛ በእነሱ ዘንድ ያለው ምንም አይነት ነገር ከእግዚአብሔር ዘንድ እንደተቀበሉት እንጂ የራሳቸው ብቃት እንዳላመጣው ጠንቅቀው ያውቃሉ። ሌላው ደግሞ በትህትና የሚኖሩ ሰዎች የማይገባ ክብርን ለራሳቸውም ለሰውም አይሰጡም። ሌላስ ያላችሁኝ እንደሆነ ነገርን ይደብቃሉ። ነገርን ይደብቃሉ ማለት ጳውሎስ ሲናገር ለ14 ዓመት ምናምን እግዚአብሔር ያሳየውን ራእይ ለማንም ሳይናገር መጽሐፉ እንደሚናገረው ከኔ የሚሰማ እኔ የበለጥኩ ሰው መስሎት እንዳይሰማው ስል እግዚአብሔር ወደ ሰማይ ወስዶ ያሳየኝን መገለጥ ለ14 ዓመት አልተናገርኩም፣ ጸጥ አልኩ ብሎ ይናገራል። እና በትህትና ህይወት የሚኖሩ ሰዎች እግዚአብሔር ያሳያቸውን፣ እግዚአብሔር የገለጠላቸውን፣ እግዚአብሔር በነሱ ያደረገውን ነገር ይሰውራሉ፣ አይናገሩም። ለሰዎች መልካም ነገር እነሱ ቢያደርጉም በእነሱ ውስጥ ሆኖ ያደረገው አቅምን የሰጣቸው እግዚአብሔር እንደሆነ ስለሚያውቁ ለአስሩ አያወሩ በቃ። እና
እግዚአብሔር በዚህ እውነተኛ ህይወት ይባርከን። ስለሰማችሁኝ እግዚአብሔር አብዝቶ ይባርካችሁ። ይቅርታ ቪዲዮ ስለተቋረጠብኝ ነው ይሄንንም አንድ ላይ አድርጌ የቀረስኩት። ስለዚህ እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ይሄ ቪዲዮ ለሰዎች እንዲደርስ ሼር አድርጉልኝ። ስለመሰማችሁኝ አመሰግናለሁ። ተባረኩ።